በአሁኑ ሰዓት ቲክቶከሩ በቁጥጥር ስር መዋሉ ተሰምቷል። ከአዲስ አበባ ውጭ የምትኖር ወደ ኢትዮጵያ ለእረፍት የመጣችን ወጣት ሴት በቲክቶክ አማካኝነት አዲስ አበባ ተቀብለው ለጭፈራ ቤት ከወሰዳት በኋላ አጠጥተው በማስከር እሷ ሳታውቅ ከእርሷ ጋር ያደረጉትን ምሽት በፎቶና በቪዲዮ ቀርጸው እንደያዙ ተገልጿል። ወጣቷ ወደ ውጭ ሀገር ተመልሳ ከሄደች በኋላ ቪዲዮና ፎቶዎቹን በመላክ ገንዘብ እንድትሰጣቸው ሲያስገድዷት እንደነበርና ይህንንም ተከትሎ ወጣቷ በረኪና በመጠጣት ራሷን ለማጥፋት እንደሞከረች ዘገባዎች ያሳያሉ። በመረጃው መሰረትም ወጣቷ በጓደኞቿ ትብብር ከሞት ልትተርፍ ችላለች። የለሚ ኩራ ፖሊስም ወጣቱንና ተባባሪዋን በቁጥጥር ስር አውሎ ምርመራ እየተደረገባቸው ነው። አንድ ነገር ምንም ነገር ሳታገኝ እንትን ልትይ ስለማትቺ ማለት ነው። ቆይ ያልገባቸው ሰዎች አሉ። እኛ እዚህ ጋር በምስሉ ላይ የምታዩት ቲክቶከር ፔጁ ይሄ ነው። እዚህ ጋር የምታዩት ማለት ነው የምታዩት ቲክቶከር ዴቭ ወይም ደግሞ ሚላ የሚባል ሰው በፎቶ ላርግላችሁ። ቀራጭኛ አሁን ኩዊንዬ በጣም ይቅርታ በእናትሽ ሶሪ። ዴቭ የሚባል እዚህ ጋር በምስሉ ላይ የምታዩት ማለት ነው እህታችንን ከኢትዮጵያ ተቀብለው ወስደው በፍላጎትም ይሁን ያለ ፍላጎትም ይሁን አጠጥተው አብሮ ተኝቶ ከተኛ በኋላ ፎቶ አንስቶ ትናንትና ፎቶ አልቆ 100,000 ብር ካላመጣሽ ሚዲያ ላይ ነው የምለቅሽ ብሎ አላት። አጅሪቶ ይሄንን ስታይ ብድግ አርጋ ክሎሬክስ ጠጣች። ከዛ ድረሱ ተብለን ደረስን። ልጅቷ የለች መማር። እዚህ ሀገር ደግሞ ራስን ለማጥፋት ሙከራ ማድረግ እስከ ዲፖርት ያስቀጣል። ልንገርሽ። ከዛ በኋላ ምን ተደረገ መሰለሽ? እኔ በቀጥታ የደወልኩት ወደ ቅልቦች ነው። ምክንያቱም በቃ ማድረግ ያለ መጀመሪያ ሙሉ መረጃ ነው የሰበሰብኩት። እሱ ነው እሱ አይደለም የሚለውን ነገር ማወቅ ስላለብኝ በቃ ስሰበስቡ አልኩኝ። ምክንያቱም ዝም ብዬ መለጠፍ አልፈለኩም ነበር። ከዛ ልጅቷ ሁሉን ነገር እንደገና ወደ ራሷ ተመልሳ ማስታወስ ስትጀምር በቃ እንደዚህ እንደንትን ማለት ስትጀምር ምንም ማድረግ ስላልቻልኩኝ ወደ ቅልቦች ስደውልለት ትክክለኛ ነገሩን እሱ አጣርቶ ሲደርስበት ዋናው ቁም ነገር ገባሽ። ልጆቹ አብረው መሰባሰባቸው በሰዓት አብረው መኖራቸው ነው። እሷ ወደ ራሷ ስትመለስ እኔ የጠየኳት ጥያቄ አንቺ እንደዚህ ያደረግሽው ከማን ጋር ነበረ? ጭራሽ እሱ አያደርግም ብላ ግግም አለች። ምክንያቱም ጥሩ ልጅ ነው ብላ ነው የምታስበው። ልንገርሽ፣ ጥሩ ልጅ ነው ብላ ነው መማር የምታስበው። መጨረሻ ላይ ማታ እንደዛ ሲራቀቅ የነበረው ማለት ነው ቮይስ እየላከ በዚህ ስልክ የሆነው ነው እንጂ አሰማሻለሁ። እባክሽ አድርጌዋለሁ እናቴ ስለታመመችብኝ ነው እባክሽ። አሁን ቅልቦች ይዞት ፖሊስ ጣቢያ ነው። እሺ ጋይስ እንኳን ደስ ያላችሁ። ደግሞ እናቱም አልታመመችም ማለት ነው። የለም መታመም የለም መማር። እናቴ ለምን የሞት አፋፍ ላይ አትሆንም? ይሄንን እርምጃ አልወስድም። ኦኬ አንደኛ ይሄ በጣም ቆሻሻነት ነው። ገባ? አንተ ብቻ አይደለም ከአንተ ጋር እየዘመሩና መዝሙር የሚጫወቱ ቆሻሻ ሴቶች ጭምራሉ። ይሄ ምንም ማሳመኛ ሊሆን አይችልም። ቢሳካልህ ብሯን ልትቀበል ስላልተሳካልክና በጣም ደግሞ ጥግ ድረስ መሄዳችንን በውስጥ ስታቅ ደግሞ እኔ ነኝ ብለክ ያመንከው። ተግባባን? ይሄ ሁኔታዎች አስገድደውኝ ነው ምናምን ድራማህን አቁ። ከዛ ምን አለ መሲ እኔ እዚህ ጋር ቢሳካልህ ቢሳካላሽ ነገር አይ ነው ቢሳካልህ ላደርገው እኮ መጀመሪያ እንደሞከርኩ ገባ። ግን እዚህ ጋር አምኜ ነው ያወራሻል ሁሉን አድርጌዋለሁ ብዬ ነው ያወራሻል። እና ደግሞ የቤተ ክርስቲያን የሚሰሩ ሴቶች ምናምን ላልሽው እዚህ ጋር እስኪ እነሱ የቤተ ክርስቲያን የሚሰሩ ሴቶች የእኔን ጓደኞች ለማለት ነው። ገብቶኛል። እስኪ ያደረጉትን ነገር ንገቂ። አንደኛ ነገር ምንም ያደረጉት ነገር የለም እዚህ ጋር። ያኔ ሲጀመር የቤተ ክርስቲያን የሚሰሩት ያልሽው ልጅ የባንቺ ጓደኞች ናቸው፣ እኔም ጓደኞች ናቸው። ሁሉም ጓደኛ ማቾች ናቸው ጋይስ። ሁሉም ጓደኛ ልጆቹ እንዳለ እነዚህ ማሳያችሁ ልጆቹ እንዳለ ጓደኛ ማቾች ናቸው። ማይሆን ነገር ሽወግፍ ነው ነው ማይሆን ነገር ሲሆን አይሆንም ብዬ ተውኩት። ሁለተኛ ነገር ትልቅ ሰዎች ሁላችሁም ትልቅ ሰዎች ናችሁ። አይኖ
ልጁ ድምፁ ነው ጋይስ። ንፍጣም ነው ልጁ። ለዛ ነው አደረኩኝ ብዬ ሌላው ሽጣሏቸው አልካልኩም። ምንም አላልኩም። ጓደኞቹ ናቸው እንዳሉ ጓደኞቹ፣ እነዚህ ጓደኞቹ ሴቶቹ ናቸው ጋይስ። ሁሉ እዚህ ስማቸው አኪ ማድሪሹ ናቸው እንዳለ የዛ ቀናው ተገናኝ በቃ እንደማንም ጓደኛም አንድ ላይ ነበር እንጂ እዚህ ጋር እነሱ ምንም ያውቁት ነገር የለም። ስለ እውነት ነው እንጂ ምንም ልትይ የፈለግሽው ነገር ገብቶኛል። ስለነሱ ሴቶች የቤተክርስቲያን ጓደኞቻችን ምንም ያደርጉት ነገር የለም። ከዛ በኋላ ብዙ ስሞች ምናምን የጠቀሰበት ስላለ የግለሰቦችን ስም ደግሞ ማውጣት አልፈልግም። በአጠቃላይ ልጁ አምኗል። አንደኛ፣ ሁለተኛ ነገር ደግሞ አሁን ና ብየዋለሁ። ና ብየዋለሁ። እሺ ማለት የት ነው? በአጠቃላይ እሱ ይሄን ታሰረ ሰላም ታገኝሽ አንድ ጊዜ እንጀራልሽ ነው። ና ብየዋለሁ። ትላንትና ነው እንጂ የምልሽ እኔ ና ጋይዝ ነው የሚመጣው። ቅልቦች እኮ ያዘው ማሬ፣ ተያዘ፣ ታሰረ። የት አባቱ ነው የሚመጣው? እሱማ ተይዟል እኮ ኖ ሳሪ መያዙንም አውቃለሁ እኮ እኔ እያልኩሽ ያለሁት ትላንትና እና አልኩትኝ ማለት ነው። እና ላይቭ ላይ አልኩትኝ ገባሽ? መማር ሀክ ተደርጌ ነው ምናምን ሲል በቃሽ ሀክ መደረግህን ለህዝቡ አሳውቅ አልኩትኝ ማለት ነው። ሀክ ተደርጌ ነው ምናምን ብሎ ይሄን በስንት ጥረት ነው እንትን የተባለው። ሴቶች አሉ በነገራችን ላይ ከሱ ጋር የሚያጫፍሩት ቲክታክ ላይ ሲመጡ ቆንጆ ነጠላ ለብሰው በቃ የቤተክርስቲያን አገልጋይ መስለው እንዶች ቤተክርስቲያን እንደው በእንደናንተ አይነት ርካሽ ሰዎች ቤተክርስቲያናችን መናሳቷ ታሳምማላችሁ። በነገር ወይ ነጠላውን የምትለብሱበት ቦታ ላይ ትክክለኛ ቦታው ላይ ሆናችሁ ተገኙ። በቃ ለማስመሰል ድራማ ለመስራት ያህን ነገር ማድረግ አይጠበቅባችሁም። ጋይስ ድምፁ እሱ አይደለም የምትሉ አልቅሶ ድምፁ ራሱ ነው። ሲያለቅስ ነው ያመሸው። መጀመሪያ ይውላችሁ መጀመሪያ እሱ ማለት ነው እሱ መጀመሪያ አላወቀም። ገባችሁ? እሱ አይደለም ለሚሉ አንዴ በትልቁ አርጊ ሳሪ ማሪ እሺ አላወቀም። ጋይስ አሁን እኮ ድምጽ ማረጋገጫ እኮ አያስፈልግም። ተይዞ የለን በአካል ተይዞ እነዚህ እንዲህ ናቸው። በቃ አያምኑም። ይኸውልህ እኛ ለነሱ ጥንቃቄ እንዲያደርጉ ነው። በቃ የቲክታክ አካውንት የሱ ነው አይደለ? ባቆ ይሄ ቲክታክ አካውንት የሱ ነው አይደለ? ይሄው እሱ ውስጥ ገባው። ይሄው እኔ እና እሱ የተመላለስ ነው። በቃ ገባችሁ? በአካል ተይዟል እኮ ኦልሬዲ። ምን ድምፁ ነው ፎቶ ነው ምንም እኮ አያስፈልግም። እነሱ ተይዟል። ያልነበሩ ናቸው። አልነበራችሁም ቅልቦች ገብቶ እንትን እያሉ እኮ ነው ታውቂያለሽ። እንትን አፍላ ፍቅር ላይ ድምፁ ሌላ መስሎ ያ ድራማ ነው ጋይስ። በሌላ በድምፁ ለዛ ነው ለዛ ነው እንትን ስሚልባቸው ለዛ ነው እዛ ስለሚሰራ ነው። ኦኬ ደስ የሚል ሙሃባ። ኧረ እባክሽ አንቺ ሴትዮ ምንድነው ፊልም የሚሰራ ሰው ነው። ድራማ የሚሰራው ኧረ ጉድ ነው በእውነት። ማን ነበር ደግሞ ይችኛይቱ? አንዷ ስሟ ማን ነበረች? ስሟ ደግሞ አንዷ ማን ነበረች ደግሞ? ማን እስቴት አለች ደግሞ? እሷን ክፈቺ። እርስ እንደ ቼን አላቸው ጋይስ። ቼን እንደዚህ ናቸው። ቼን ሳርዬ በእውነት ሳርዬ ብርጅስቶን እግዚአብሔር ስጣችሁ ልጅቷን ድምፅ ስላላችሁ በእውነት እውነቴን ነው ከልቤ በጣም እግዚአብሔር ይስጣችሁ በእውነት። አዎ ሳርዬን ብርጅስቶንም በጣም ጎበዞች ናቸው። እናንተ ባትኖሩ እነዚህ ልጆች አይወጡም ነበር። ለሌላውም ትምህርት ይሆናል። የት አለች ሴቷ? ምንድን ነው ያለችው? ሴቷን ላመጣት እኮ ነው። ሴቷን ላምጣት። መማር ብዙ ናቸው። ይኸውልሽ ብዙ ናቸው። እመቤቴን መማር እኔ በጣም ነው የተሰማኝ። ምክንያቱም እነዚህ ልጆች እንደዚህ ያደረጉ ሌላ ልጆችም አድርገዋል ማለት ነው። መማር ልጅ እንደ በጣም ብትሞት ኖሮ السلام عليكم يا بنتي ما شاء الله. هلا بس عايزه اخذ فكره عن المحل. يا መሀሌት ትባላለች። አንደኛዋ በትልቁ አርግኛ እንደ ነፂ
ወይ መማርዬ ካላችሁ አንደኛዋ መሀሌት የምትባለው እችና ዋናው አቀናባባሪዎቹ እነዚህ አለባበሳቸው እንግዲህ አጋጣ ከእንግዲህ አትመጪም ቲክቶክ ላይ ተመለሰሽ ቲክቶክ ላይ ተመለሰሽ ደስ ይላል። በሃይማኖት ደግሞ የሚሸፈኑት ነገር እኮ ነው። በስመ አብ አንደኛዋ ደግሞ እቺ ናት። መሲ ተቆራል አይታይም። ሲቲ ብሬክ ነው እኔ ከመጀመሪያው ጀምሮ ነገሮች እንት እንዳይዘጋብኝ እኮ ነው እንትን ሳሳ እኔ ተቀበልኳት ቤት አረኳት ወጣን። ሲጀመር እሷ ከነገረቻችሁ ደግሞ እኔ ከነመረጃው እዚህ ከመምጣቷ በፊት ልጁን እንደምታወራው ራሱን ጠይቁት። እኔ አይደለም ያገናኘዋት። እኔን እባካችሁ ከዚህ ውስጥ አውጡኝ። እኔ ለራሴ ለቤተሰቦቼ ማዚ ዝግ ይሄው እንግዲህ በፖሊስ ቁጥጥር ስር መዋላቸውን ይሄው በደንብ ይዩት እስቲ። እሱ አይደለም ይሄ አይደለም እንዲህ አይደለም ሴት ነሽ ባይዘወይ ሳሪ በዚህ አጋጣሚ ልንገርሽ ኢትዮጵያ ሆነው የራቆት ፎቶ አላችሁ ኢትዮጵያ ሆናችሁ የመዳም ቅመሞችን ብር ምትበሉ ኢትዮጵያ ሆናችሁ እዚህ አረብ ሀገር ያሉትን አንገት አስደፋለሁ ብላችሁ የምታስቡ ምናምን ጥንቃቄ አድርጎ እንደገና ደግሞ ኢማራት ላይ ተቀምጣችሁ ደግሞ በኢትዮጵያ አካውንት ብር እንዲያስገቡ ልጆቹ ታደርጉና አይ ኢማራት ስለያዝኩ ኢማራት ስላለሁኝ ችግር የለም ማንንም አይበላኝም ማንንም አይዘኝም ብላችሁ የምታስቡ ከሆነ ይሄ ቁማር ተበልቶበታል። በነገራችን ላይ እኛ በፊት የምንሸወደው አስቀድመን ሚዲያ ላይ እናወራና ከዛ በኋላ እናንተ እንድትዘጋጁ እናረጋለን። አሁን ያ ሲስተም አብቅቶ በውስጥ ራሳችን አብላልተነው ህዝቡ እንዲፈርድባችሁ ደግሞ ልክ ስትያዙ ህዝቡ እንዲፈርድባችሁ ነው የምናደርገው። አሁን ያንን ሲስተም መጠቀም ጀምረናል። ተግባባን? እሷ ትናንትና እቺ ልጅ ብትሞት ኖሮ እዚህ ጋር ሁላችንም የምንሰባሰበው እዚህ ጋር 4500 ሰው አላችሁ ሁላችሁም ነው በሰልፍ ለመማረም አንድ እህታችን እንደዚህ ሆና ሞተች ተብሎ አስክሬኗን ለመሸኘት ነበር የምንሰባሰበው። ተግባባን? ሲጀመር ማለት ነው እንደዚህ አይነት ነገር ይሄ ድርጊት እኛ ማውገዝ ነው የሚገባል። ማውገዝ ማንም ይሁን ማንም ማውገዝ ነው የሚገባል።